ሰላም ወንድሞቼ፣ ዛሬ አንድ ጥያቄ ልጠይቃችሁ። ከጓደኞቻችሁ ወይም ከቅርብ ዘመዶቻችሁ ጋር ተገናኝታችሁ ስትለያዩ ጉልበት እንዳገኛችሁ ነው የሚሰማችሁ ወይስ ጭልጥ ያለ ድካም? ደስተኛ ሆናችሁ ነው የምትመለሱት ወይስ ጭንቅላታችሁ ተወጥሮ? ወንድሞቼ፣ ብዙ ጊዜ የድካማችን ምክንያት የራሳችን ስንፍና ሳይሆን በዙሪያችን ያሉ መርዛማ ሰዎች ናቸው። መርዝ በአንድ ጊዜ አይገድልም፣ ቀስ እያለ ግን ሰውነትን ያደክማል። መርዛማ ሰዎች እንደዛ ናቸው። ህልማቸውን፣ ደስታቸውንና በራስ መተማመናቸውን ቀስ እያሉ ይበሉታል። ውድ የቻናላችን ቤተሰቦች፣ ዛሬ በዚህ ቪዲዮ መርዛማ ሰዎችን የምንለይበትን ምልክቶችና ከእነርሱ ራሳችንን እንዴት እንደምንጠብቅ እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በመጨረሻ ላይ የምነግራችሁ ነጥብ ከማንም በላይ ልትጠነቀቁት የሚገባውን ሰው ይነግራቸዋል። ታሪኩን በሁለት ሴት ጓደኛሞች ልጀምርላችሁ። ሳራ እና ሜሮን ይባላሉ። ሳራ በጣም ታታሪ ናት። ለረጅም ጊዜ ስትመኘው የነበረውን አዲስ ስራ አገኘች። በጣም ደስ ብሏት ለቅርብ ጓደኛዋ ለሜሮን ደወለችት። ሜሪ፣ ደስ የሚል ዜና አለኝ፣ ያሰብኩትን ስራ አገኘሁ አለቻት በደስታ። ሜሮን ግን ደስ አላላት። እንዲህ አለች፣ አረ እንኳን ደስ አለሽ፣ ግን እዚያ መስሪያ ቤት ደሞዙ ትንሽ አይደለም፣ ደግሞ ስራው በጣም አድካሚ ነው ይባላል። እኔ ባንቺ ቦታ በሆን ኑሮ ሌላ ፈልግ ነበር፣ ደግሞም ብዙ አትቆይበትም አለች። ሳራ ስልኩን ዘግታ የነበራት ደስታ ጠፋ። በራሷ ላይ ተጠራጠረች። ሜሮን ሁሌም እንደዚህ ናት። ሳራ አዲስ ልብስ ስትገዛ አይመጥንሽም ትላታለች። አዲስ ሀሳብ ስታመጣ አይሳካም ትላታለች። ሜሮን መርዛማ ጓደኛ ናት። የእርሷ መኖር ለሳራ እድገት ሳይሆን ለጭንቀት ነው የሚዳረጋት። ወንድሜ፣ አንተም እንደ ሜሮን አይነት ሰው በዙሪያ አለ? ሁሌ ጉድለትን ብቻ የሚፈልግ? እስኪ በመቀጠል ደግሞ መርዛማ ሰዎችን የምንለይባቸውን 5 ምልክቶችን እንመልከት። የመጀመሪያው ሁሌም ተከሳሽ፣ ዘ ቪክቲም ሜንታሊቲ። እነዚህ ሰዎች ለደረሰባቸው ችግር ሁሉ ሌላውን ይከሳሉ። መንግስትን፣ ቤተሰብን፣ ጓደኛን። ሁሌም እነሱ ንጹህ ናቸው። ከእነሱ ጋር ስትውል አንተም በሆነ ባልሆነው ጥፋተኛ እንድትሆን ያደርገዋል። ሁለተኛው የደስታ ገዳዮች፣ ዘ ጆይ ስቲለርስ። ልክ እንደ ሜሮን የአንተ ስኬት እነሱን ያማቸዋል። ጎረቤትህ ቤት ሲሰራ በምን ገንዘብ ነው የሰራ ብለው ክፋት ያፈልጋሉ። አንተ ስትደሰት ደስታን የሚያበላሽ ወሬ ይዘው ይመጣሉ። ሶስተኛ ሐሜተኞች፣ ዘ ኮንተንት ጎስፔርስ። የሰው ስም ካልተነሳ ውሏቸው የማይሞላ ባልተገኘ ሰው ላይ መጥፎ የሚያወሩ። ወንድሜ፣ ስለ ሰው አንተ ፊት የሚያወራ ሰው አንተ ስትሄድ ደግሞ ስለ አንተ ለሰው ያወራል። ይህ ትክክለኛ ምልክት ነው። አራተኛ ተቆጣጣሪዎች፣ ዘ ኮንትሮለርስ። ሁሉንም ነገር እነሱ እንዳሉት እንድታደርግ ይፈልጋል። ካልሆነ ግን ይቆጣሉ ወይም ይኳረፋሉ። ያንተን ምርጫ አያከብሩ። አምስተኛ ሰጪ ሳይሆኑ ነሾች፣ ኦል ቴክ ኖ ጊቭ። እነሱ ሲቸገሩ አንተ ጋር ይመጣሉ። አንተ ስትቸገር ግን ስልካቸውን አይነሳም። ያንተን ጊዜ፣ ጉልበትና ገንዘብ ይመጣሉ እንጂ ለአንተ ምንም ፋይዳ የላቸው። እንግዲህ ወንድሞች፣ መርዛማ ሰዎችን ስትለዩ ማድረግ ያለባቸው ነገር ቢኖር ርቀታችሁን መጠበቅ። መርዛማ ሰዎችን ለመለወጥ ብላችሁ ራሳችሁን አጣጥቁ። አንዳንዴ ራስን መውደድ ማለት መጥፎ ሰዎችን ቻው ማለት ነው። የዛሬ ስራችሁ የሚሆነው በመጀመሪያ በዙሪያችሁ ያሉትን 5 የቅርብ ሰዎችን ጻፉ። ከእነዚህ ውስጥ ጉልበት የሚሰጧችሁ የትኞቹ ናቸው? ጉልበታችሁን የሚመጡባቸውስ? በመጨረሻም ጉልበታችሁን የሚመጡትን ሰዎች ቀስ እያላችሁ ርቀታቸውን የሚጠብቁ አድርጉ። ይህ ቪዲዮ ካስተማራችሁ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለእናንተ ህይወት የሚጠቅሙ አዳዲስ ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። በዙሪያህ መርዛማ ሰው አለ? ካለ በምን አወቅ? በኮሜንት መስጫ ላይ ጻፉልን፣ ውይይት እናደርግበት። ያስታውሱ፣ አካባቢያችሁ ንጹህ ሲሆን ህይወታችሁ ያብባል። በሚቀጥለው ቪዲዮ እስክንገናኝ ቸር ቆዩ።